ሰላም እንዴት ናችሁልኝ? ዛሬ ደግሞ ለምሳቃ እስኪ ምግብ ስሪልን እንዲሁም ደግሞ ቁርስ ላጤዎች ደግሞ ቀለል ያለ ቤት ውስጥ የምናበስለው ምግብ አሳይን ብላችሁኝ ነበር። ይሄ ለሁሉም አማራጭ መሆን የሚችል ነው። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ መጀመሪያ የአጥሪያ ፓስታ 1 ኩባያ በመጥበሻ ላይ እናደርጋለን። በመካከለኛ ሙቀት አድርገን 1-2 ደቂቃ እናምሰዋለን። እንደዚህ የተወሰነ ጎልደን ብራውን ሲሆንልን ውሃ 3 ኩባያ እናደርጋለን። 1 ኩባያ ፓስታውን ካደረጋችሁ 3 ኩባያ ውሃ ከ6 እስከ 7 ደቂቃ እንዲበስል እንተወዋለን። 6 እስከ 7 ደቂቃ በኋላ ይሄው እንደዚህ በስሎልናል። በመቀጠል ማጥለያ ላይ እናደርገዋለን። ማጥለያ ላይ ካደረግን በኋላ ፓስታችን ራሱ መጥበሻው ላይ ዘይት ትንሽ እናደርጋለን። ዘይቱ ትንሽ ሞቅ ሲል እዚህ ጋር አነስተኛ ሙቀት ነው መሆን ያለበት፣ በርበሬው እንዳይቃጠልብን። ቆንጆ በርበሬ፣ ትንሽ እርድ በርበሬ ወይም ፓፕሪካ ፓውደር አድርገን 30 ሰከንድ የሚሆን ትንሽ በርበሬው ጠበስ ካለ በኋላ እንቁላል እንጨምራለን። እኔ 4 እንቁላል ነው ለዚህ የምጠቀመው ለአንዱ ኩባያ። አነስ ያለ ደግሞ መስራት ከፈለጋችሁ 2 እንቁላል እንደ አስፈላጊነቱ መጨመር ትችላላችሁ። እንቁላላችንን ከጨመርን በኋላ እሳቱን ከፍ እናደርገዋለን። ጨው ለጣዕም እንጨምራለን። ከዛ ይሄንን በደንብ ጥብስ እናደርገዋለን። እንቁላላችን በዚህ መልኩ ተጠብሷል። ከዛ ይሄንን ወደ ሌላ ሳህን እናደርገዋለን። እዛው መጥበሻ ላይ ትንሽ ዘይት እናደርግና ሽንኩርትና ካሮት 1 ፍሬ ካሮትና 1 ፍሬ ሽንኩርትን የተጠቀምኩት ዘይቱን ጋል አድርገን እንደዚህ ትንሽ ቀላ ብሎ ከበሰለልን በኋላ ልክ እንደቀደሙ ትንሽ በርበሬ ወይም ፓፕሪካ ፓውደር፣ እርድና ቆንጆ በርበሬ፣ ጨው ለእንቁላሉ እንደጨመርነው ለከለር ያህል ነው ትንሽ እንጨምራለን። ከዛ ትንሽ እንጠብሰዋለን። መጨረሻ ላይ ቃሪያ እንጨምራለን። እዚህ ጋር የፈረንጅ ቃሪያ አረንጓዴውን ብትጠቀሙ ቆንጆ ነው፣ ግን በቀላሉ ሁሉም የሚያገኘው የአበሻ ቃሪያ ስለሆነ የአበሻ ቃሪያ አድርጌዋለሁ። ከዛ ፓስታችንን እናደርግና 1-2 ደቂቃ አንድ ላይ ከአትክልቱ ጋር ጥብስ እናደርገዋለን። በመጨረሻ እናወርደውና እንቁላላችንን እንጨምራለን። ከፓስታችን ጋር አንድ ላይ እናዋህድና አቅርበን መብላት ነው። በጣም ነው የሚጣፍጠው። እንዳልኳችሁ ለምሳቃ፣ ለቁርስ፣ ለራት ቆንጆ አማራጭ ነው የሚሆነው። ሰርታችሁ ሞክሩት። ምናልባት ይሄን አጥሪያ ፓስታ በቀላሉ ማታገኙ ከሆነ ፓስታ መጠቀም ትችላላችሁ። ሰበርበር አድርጋችሁ እንደወደዳችሁ ተስፋ አድርጋለሁ። ስለተከታተላችሁን ከልብ አመሰግናለሁ። አስተያየታችሁን ጻፉልኝ። አዲስ ከሆናችሁ የምሰራቸው ቪዲዮዎች እንዲደርሳችሁ ፎሎ። በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።